ከህይወቴ ውስጥ አንድ ነገር ልንገርሽ ንገሪሽ ለዛ ደግሞ ከዚህ በኋላ ቢመለስ በደም ነው የምንፈላለገው በይሽ ንገሪው ከዚህ በኋላ ከህይወቷ መውጣት አሁን ነው ትዳራቸው ወንድሟና ምንድነው ትዳራቸው እንደዚህ ልታሳብዷት ነው ልጆቿ ትዳሯን ማፈረሽው እንዴ በእኔ ምክንያት አይደለም አሁንም እኮ ይሄንን ትዳሯን ማፈረሳችሁት እኮ ከህይወቴ ውጭልኝ ሰላማዊ ህይወት እየኖርኩ ነው ያለው ነገር ለመረዳት ሞክሪ አልጠብቅም ካንቺ ይሄን አይደለም ትዳሯን ለማስተካከል ዝም በይ አማቅጠሻል በቃ አማቅጠሻል ገብቶሻል አይደለ ስለዚህ ቢሆን አሳይሽ ነበር ዛሬ ተሰሚኛለሽ ሴቶች እንጂ ዛሬ ማሳይሽ ነበር እኔ አንቺ በጣም ተረጋግተሽ አስቢበት በቃ ተረጋጋት በአንቺ የተረጋጋ ሰው መስለሽ ማለት ነው ውስጥ ለውስጥ ነው ሴራሽን የምትሰሪ ገብቶሻል አይደለ ከዚህ በኋላ ስሚኝ እሺ ሰላም እንዴት ናችሁ ውድ ቤተሰቦች እኛ በጣም ደህና ነን ያው እንግዲህ የተፈጠረው ነገር አይታችኋል በጣም አስቸጋሪ ሁኔታ ውስጥ ናቸው የነ ቤቲ ትዳር በጣም አደጋ ላይ ሆኗል እኔ ያው ለማስተካከል ሞክራለሁ እንደተባለው አይደለም እንግዲህ ቤቲ ጋር ያላቸውን ግንኙነት ያው ለማስተካከል ለመሞከር ነው ከዛ ውጪ እንግዲህ በኔ ምክንያት ነው ትዳራቸው ሊፈርስ ነው እና እኔም ትንሽ ደብሮኛል በኔ ምክንያት መሆኑና እስኪ አቤል እሷ እንደምታስበው አይነት ሰው አይደለም በጣም ጨዋ ትዳሩን አክባሪ ከዛ ውጪ ደግሞ እኔ በጣም የተናደድኩት በኔ መሆኑ በጣም እጅግ በጣም አናዶኛል ከዛ ውጪ እንግዲህ ትዳራቸውን ለማስተካከል ለማስታረቅ እሞክራለሁ ስልክ ብዙ ጊዜ ያው አታነሳም ሞክሬያለሁ በተደጋጋሚ ስልክ ደውያለሁ አታነሳም በስተመጨረሻ አንስታልኛለች ያው ስላለው ነገር ለማውራት ማለት ነው ከዛ ውጪ እንግዲህ ያለው ነገር በሰፊው እኔ ለማስረዳት እሞክራለሁ ያው እሷ እንደምትለው አይነት ሰው አይደለም አቤላ ከአቤል ጋር ያለን ግንኙነት እንግዲህ ያው የሥራ ባልደረባዬ ነው ብዙ አመት ሰርተናል የሥራ ባልደረባዬ ነው ከዛ ውጪ እኔና አቤላ ምንም አይነት ግንኙነት የለንም ያው ቤተሰቦችም ይሄን እንዲያውቁልን ነው የምንፈልገው እንግዲህ እስኪ እመጣለሁ ብላኛለች እንግዲህ እስኪ እሷን ላውራትና ያለውን ነገር ለማስተካከል ነው የምሞክረው በእኔ ምክንያት እኔ ትዳራቸው እንዲበተን አልፈልግም ልጆች አሉ የሁለት ልጆች አባት ነው አቤላ ያው ከዛ ውጪ እኔ ትዳራቸው እንዲበተን አልፈልግም እሷንም በተረጋጋ መልኩ ለማውራት ነገራቸውን ለማስተካከል ትዳራቸውን ለማስተካከል እስኪ እሞክራለሁ እንግዲህ እስኪ ከመጣች በደንብ በተረጋጋ መንፈስ እስኪ ለማውራት እኔም እሞክራለሁ እስኪ ያለውን ነገር ለማስረዳት እሞክራለሁ እስኪ እናያለን እንግዲህ ከባድ ነው ማለት ሰው ትዳሩን ከዚህ በፊት የታየ ነገር ነውና አይታችኋል በእኔ ምክንያት ትዳራቸው ሊበተን ነው ሊፋቱ ነው ልጆች አሉ ያኔ ትንሽ በጣም በቃ ደብሮኛል በእኔ ምክንያት እንደዛ መሆኑ እና እስኪ ለማስተካከል ነው የምሞክረው ደውዬላታለሁ በጣም በተደጋጋሚ ደውዬ በጣም ከብዙ ልፋት በኋላ ነው እንግዲህ ስልክ ያነሳችልኝ እንግዲህ እስኪ ከመጣች ለማስተካከል ሞክራለሁ እሺ ምንድነው የጠራሽ እሺ ያው እንደ ባለፈው ግጭት አልፈልግም በፈለግ አይደለም አሁን እኔ መጣሁት አንዴ ላስቆምሽ በተደጋጋሚ እየደወልሽ አላስቀምጠኝ ስላልሽ ገብቶሻል አይደለ ስለዛ ነገር ምንድነው አሁን የፈለግሽ እኮ በተረጋጋ ምንድነው ቤቲ እሺ ይቅርታ እንዴ ምንድነው ለማንቺ ምን ቀርሽ ይቅርታ ያው ትዳራቸውን ለማስተካከል እየሞከርኩ ነው ምንድነው የምታስተካክዩ አሁንም ያው ታስተካክዩ ከዚህ በኋላ ምንም የሚስተካከል ነገር የለም ግጭት እንዲፈጠር አይደለም ተነጋግረን ምንድነው ምንም የምታናግራት ነገር ይኸውልሽ ጉዳዩ አልቋል አይደል አላለቀ ፍቅረኛሽ ነው አይደለም ሶ ከዚህ በኋላ ከህይወቷ መውጣት አለች አሁን ይኸውልህ ትዳራቸው ወንድሟና ምንድነው ትዳራቸው እንደዚህ ልታሳብዷት ነው ብቸኛ ናት ብላችሁ አስባችሁ ነው ከዚህ በኋላ ነው ያለው ከተማ ነው ያሉት ከዚህ በኋላ ሰሚኛለሽ ያ ባለጌ ባለሽም ሆነ አንቺ ከዚህ በኋላ ቤቲ ለማንገኘት እንዳትሞክሩ ግጭት ፍለጋ አይደለም ለማግኘት እንዳትሞክሩ እኔ እሷን ማውራት ፈልጋለሁ ለመጣሽ
በጣም እየደወለች ስላስቸገረች ምን እንደምትፈልግ ለምን አለበት ባናግራት በቃ የምትፈልገው ነገር ምን ለምታናግራት እሺ ነው ያለው ይውቅሽ አይደለም አንተ ወንድሟ አይደል ትዳሯ እንዲፈርስ መቼም አትፈልግም ልጆቿ ሜዳ ትዳሯን ማፈረሽው እንዴ በእኔ ምክንያት አይደለም አሁንም እኮ ይሄንን ትዳሯን ማፈረሳችሁት እኮ ትዳሯን በደንብ አርጋችሁ አፈረሳችሁ አሁን ይሄንንም እኮ ነው ተረዳኝ ምልህ አሁን ባካር ሰላክሽ እኮ አይደለም ከብዙ ልፋት በኋላ ነው ያገኘው እኮ እኔ ማለት ነው እሱ በህልም እየለፈለፈ እኮ ነግሮናል አይደል የምን ህልም አይደል ፍቅሩን ሲገልጽልሽ እኮ በህልም ራሱ እኮ አይተናል እኮ በአካል አየንሽ እንጂ ባለፈው እኔ ቀድሞም በስምሽን አውቀዋለሁ በአካል አሁንም ድጋሚ ዛሬ አሁንም ቢሆን እኔ ግጭትን ፍለጋ አይደለም የመጣሁት እኔ ሁሉን ነገር አይተሻል ነገር ሰጥቻለሁ አይደል እኔና እሱ ግንኙነት የለንም እንደ ልብሽ አሁን ማግኘት የምትችይበት ሰዓት ላይ ነው አዳምጪኝ መጀመሪያ እኔን አዳምጪኝ ቆይ አንዴ እኔ ምንም የምታዳምጪሽ ነገር የለም ለምንድን ነው የመጣሽው እኔ አላማዬ ትዳራችሁን ለማስተካከል ብቻ ነው ምንታስተካክዩ ትዳር የለም ትዳር ስጭኝ ነው ያልኩሽ ሚስተካከል ትዳር የለም እኔት ሰሚኛለሽ ሚስተካከል ትዳር የለም አንተ ታደልች እንዴ አትሊስት ለልጆችሽ አስቢ በቃ ምንም እኔ ያለው ለልጆችሽ አስቢ ጨረሽ ፍቅራችሁ አለቀ ይኸውልሽ ቤቲ ሰሚኛለሽ ፍቅራችሁ አለቀ ለምን ተናገሪኝ አሁን ግጭትን ፍለጋ አይደለም የመጣሁት እኔም በቃ እየደወለች አላስቀምጠኛለች ሐሳቧን ልጠይቅ እኮ ነው የመጣሁት እኔ እኮ ቀደም ይኸውልሽ ተረጋጊ እስኪ መጀመሪያ ይኸውልሽ እየጨቃጨቅሽ መስሎኝ ነው ምን ሆና ነው ምን ተፈጥሮ ነው የሚለው ይሄን ጉዳይ ለማጣራት ነው አይደለም አንተ ወንድሟ ኮንኩ ቆይ እነሱ ትዳር አያሳስብም የእህት ትዳር አያሳስብም ትዳሯማ ቢያሳስብሽ ኖሮ ያኔም ከሱ ጋር አትማግጭም ነበር ያኔም ከሱ ጋር ይሄንን በደንብ ላስረዳሽ ከሱ ጋር ይኸውልሽ ባለ ትዳር እንደሆነች እያወቅሽ ፍቅር አትመሰርችም ነበር ሰሚኛለሽ ባለጌ ናችሁ አንቺም ያም እኔ ሁለት ስድብ አይደለም የመጣሁት በቃ እሷ እያዳመጠችኝ ነው አንተ እድል ስጠኝ በቃ ምንም የምሰጥሽ እድል የለም ሰሚኛለሽ የእሷና የእናንተ ጉዳይ እዚህ ጋር አብቅቷል ያን ያብቅቷል እሱን ተውት ለልጆቹ እናስብ አያስፈልግም እኔ ያለው ልጆቹ አሁን ነው ትዝ ያሉሽ ያኔ አይደለም ነገር አይተሽ አሁን ነው ትዝ ያለሽ ልጆች መኖሩን ምን ማለቱን ከጨረሳችሁ በኋላ ሁሉ ነገር ካለቀ በኋላ ነው አሁን እንደዛ የሚባል ነገር የለም ህይወታችን ውስጥ አትግቡ ከቻላችሁ አንቺ ሞንሽ ያ ባለጌ ህይወታችን ውስጥ አትግቡ አንተ ለምን ትንሽ እንኳን በቃ አታስፈልጉም እኔ ያለው እኔ ወንድሙ አለ ለልጆቹ ደግሞ በቃ እኛም በቃለን ቤቴ ላይ ተነጋግረናል በቃ እኔ እኮ በቃ አያስፈልግም ምን መነጋገር አያስፈልግም በቃ ያለቀ ጉዳይ ነው መታረቅ ዘለበሬ ምንም የሚባል ነገር የለም ባለፈውም ለአንቺ ስል ሄደን የተፈጠረው ነገር አይቻል አይደለም አሁን ደግሞ ደም እንድንፋሰስ ማትፈልጊ ከሆነ ይሄን ነገር እዚህ ጋር እዛ ድረስ ምን አመጣው ያንን ነው እየፈጠራችሁ ያላችሁት ምንድን ነው ታወራው ያንን ነው እየፈጠራችሁ ያላችሁት ባለፈውኛ ለርቅ ብንመጣ ያረጋውን አየን ጭራሽ በአካል ልጆች መጣኛ በህልም የምናቃ ሴትዮ አይደል የተፈጠረውን ነገር አናወራ ችግር የለም ብዙ ነገር ተፈጥሯል አሁን ምንድነው እኔ ከህይወቴ ውጭልኝ ሰላማዊ ህይወት እየኖርኩ ነው ያለው ነገር ለመረዳት አትሞክሪም ለምንድነው የምረዳሽ በቃ መጥቼ አይደለም ቆይ አንቺ ስታወሪ እኮ እየሰማሁሽ ነው አይደል በስነ ስርዓት ለምን አናወራም ትልልቅ ሰዎች አይደለን በጣም የትልቅ ሰው ስራማ እኮ ሰርታችሁ አየነው እኮ ትልቅ ሰው ስራ የሚሰራውንማ አየን አንተ ያልገባ ነገር አለ ምንም የሚገባኝ ነገር የለም ማስረዳት አይጠበቅብሽም ምንም ፈቅድልሽ ነገር የለም ሰምኛለሽ አሁንም እኔ ተከትያት የመጣው ምን እንደሆነ ለማጣራት ስለፈለኩኝ ግን አንቺ ሆነሽ በማግኘት ደግሞ ቤቲ እግዚአብሔር ይስጥሽ በጣም አናደሽ ነው አልጠብቅም ካንቺ ይሄን አይደለም ትዳሯን ለማስተካከል ዝም በይ ባለፈው ያ ሁሉ ነገር ከተፈጠረ በኋላ ዛሬ ድጋሚ ልታገኛት ትዳሯን ለማስተካከል ነው እየሞከርን ያለ ነው ምንም ይስተካከል ነገር የለም እኔና ጨርሰናል ሄድ እንችላለን እኔ ከዚህ በኋላ እንዳትደውልብኝ አንዴ ባወራት ደስ እኔ አሁንም መደወሌን አላቆምም ገብቶሻል ምንድነው አንቺ ለምን አትይኝም በቃ ሁሉ ነገር እስኪ ቀለበትም ማወለኩ ሻንጣም ሰጠው ቤት ድረስም ደፍሮ ይዞሽ መጣ አስወጣው ብዙ ነገር አደረኩ አሁን ምን አርጊ ነው የምትይ ምን ላርግ ከዚህ በላይ ሁሉ ነገር ሰጠው ምን ነው የምትይ ነው ተረጋግተሽ ለማውራት እኔ ጋር ያለውን እውነት ለመረዳት ለመስማት ትንሽ እንኳን ብትሞክሪ ቀመቶ እንደወርሽ እኮ እውነታውን እኮ በአደባባይ እኮ አሳያችሁን አይደለም እንዴ አነጋገርን አስተካክል በእናትህ እንዳስቀየምሽ ካልፈለሽ ካሁን በኋላ አንቺና ያ ምንድነው የሚባለው ክፉ ነገር እንናገር አታደርጊ ሰሚያለሽ ለምትናገረው ንግግር ስነ ስርዓት ይዘህ በቃ አዋራ ከዚህ በኋላ እኔ ይኸውልሽ ቤቲ ላይ እንሂድ ይበቃናል አንዴ ላስጨርሳት ምንድነው የምታስረጃት ቆይ ልንገራት አንዴ ለዚህ ጉዳይ ራስ እኔናችን እንነጋገራለን አይደለም ለምን አይስተካከልም እኔና እሷ ማለት ጣልቃ ትግቢ አይመለከትሽም አንተም አይመለከትህም አዎ ለምን ይሄንን ፈልገው አንዴ ባወራት ለምን መጣ ምን የምታወራት ነገር የለም ትዳራቸው መስተካከል አለበት እኔ ጋር ያለውን እውነት ለመስማት ትንሽ ሞክር ያሳለፍሽን መከራ አስቢ የደረሰብሽን መከራ አስቢ እሺ አውቃለሁ ሰሚኛለሽ ብለክ እንደሆነ አውቃለሁ ግን እኔ ላንቺ ብዬ ነው አሁንም ከተማ የቆየሁት ላንቺ ብዬ ነው ሰሚኛለሽ አውቃለሁ ግን ስራ አለብኝ
ለአንቺ ብዬ ነው አሁን ድረስ ከተማረሽ ትንሽ ብትረጋጋ ምን አለ? አስተካክል ብቻ ትንሽ ጠብቂ። አንቺ አይመለከትሽም። ትንሽ አዳምጠኝ። ከዛ ከባልሽ ጋር መጥፎ ነገር ከመፈጠሩ በፊት ከህይወታችን ውጡ። አለበለዚያ እኔ ራሴን እርምጃ ወስዳለሁ። ለምንድነው መጥፎ ነገር? ምክንያቱም አሁን እያስጨነቃችኋት እንደሆነ ነው እያየሁ ያሉት። ጭራሽ ደውለሽ መስተካከል አለበት ትዳራቸው። በቃ ትዳሩ መስተካከል አለበት። ቆይ ራሴን ወክዬ ማውራት አልችልም ናት። ከዚህ በኋላ አንተ ነው የምታወራልኝ። ይኸውልሽ ስሚኝ፣ እኔ አሁን ሁሉን ነገር አድርጌያለሁ። በቃ አቅሜም ሁሉ ነገር አልቋል፣ ጨርሻለሁ። ከሱ ጋር ያለኝ ግንኙነት አብቆቷል። ገባሽ አይደለ? አብቆቷል። ስለዚህ ከዚህ በኋላ አንድ ብለሽ በስልኬ እንዳትደውይ፣ ከህይወቴ እንዳትገቢ። እውነታውን ማወቅ አለብሽ። ገባሽ አይደል? እውነታውን ለምን ነው ከዚህ በላይ ምን እውነታውን ማወቅ አለብሽ። እኔ ጋር ያለውን እውነት እስክታውቂ ድረስ ስንት ነገር ከጨረሽ በኋላ አሁን ቆይ ምን ወይ ደግሞ ፍቅራችን ስላለቀ አሁን ደግሞ ልጆቼ ናፍቆኛል ልጆቼ ልይ ብሎ ላከሽ። እኔም አሁን ሐሳቤ ይኸውልሽ ቤቲ፣ አሁንም ተረጋግተሽ ለመስማት ሞክሪ፣ እኔ ለመረዳት ሞክሪ፣ እኔ ጋር ያለውን እውነት ለመረዳት ሞክሪ። እሺ እስኪ ምሰሚን የሚያስፈልግ ነገር የለም። በቃ እውነታ ምንም ያስፈልግም። ቤተልሔም ቆይ አንተ እነዚህ ሰዎች ሊገልሽ ነው። የምርታ ከሆንክ ትዳሩ አደጋ ላይ እኮ ነገ ደግሞ ትሆነሽ ልትመጪ ነው። ስለ ትዳራ ያ ነው ፍላጎትሽ አይደለም? ነገ ትሆና ልትመጣ ነው አይደለም? ከዛ አብራችሁ ልትኖሩ ያ ነው ፍላጎቷ። አንተ የምር ወንድማ ከሆንክ ትዳራቸውን አድን። በቃ አንተ ማለክነት አለበት። ላድንማ ነው የመጣሁት። ሰሚኛ አይደለም ላድንማ ነው የመጣሁት። ደግሞ አድኜዋለሁ። አሁንም እያዳንኩት ነው። ከገባሽ ማዳን ምናምን የሚባል ነገር የለም። አድኜዋለሁ። አሁንም ቢሆን እኔ ያለሁላት ከዚህ በኋላ እኔ ጋር ያለውን ነገር ለመስማት ለመረዳት ሞክሩ። እናመሰግናለን። ለሰጣችኋት እውነት ለሰጣችኋት ህመም እናመሰግናለን። አሁንም እሱ እናስተካክል እያልን ነው። ምንም ያስተካክልን አይደለም። ቆይ አንዴ ይሄን ነገር መቋጨት አቤት እናወራለን። አንዴ መቋጨት ይፈልጋል። ምን ነው የምትቋጭው? አንተ አልገባም። በተለያየ ስልክ ወይ ሲም ካርድ ልቀይር ምንድነው ትለኝ? ሲም ካርድ ልቀይር። እኔ ካጠገቤ እንድትደርስ አልፈልግም። እኔ ላውራ እሷን ነው እኮ ይሄን ነው ሳለሷ ንገሪያት። እነግራታለሁ። በቃ አልሰማሻትም ናቲ። እኔ በራሴ ማውራት የለብኝም ማስረዳት የለብኝም። እሷን ማስረዳት የምፈልገው ነገር አለ። በቃ ይኸውልሽ ትሰሚኛለሽ፣ ከህይወቴ ውጭልኝ። በቃ አንቺን ማናገር አልፈልግም። ስልኬ ላይ እንዳትደውይብኝ። አሁን ቆይ አንቺ የምትነግሪኝን ተረቶች እንዲነበረ ገለመለ አንዴ አስጨርሽኝ። በቃ አስጨርሽኝ። አንዴ ልታወሪኝ አይደለ የቀጠርሽኝ? ላውራበት። በቃ ተረትሽን አልሰማም። አንቺ ማለት ባለቤቴ አማግጠሻል። አሁንም ለምትጠቀሚው ነገር ለምትጠቀሚው ቃላት እየተጠነቅሽ ስነ ስርዓትን ያዝ። አማግጠሻል። በቃ አማግጠሻል። ገብቶሻል አይደለ? ስለዚህ አሁንም ቢሆን ማሳይሽ ነበር። ዛሬ ትሰሚኛለሽ? ሴቶች እንጂ ዛሬ ማሳይሽ ነበር። እኔ አንቺ እኔን አዳምጡኝ ብላችሁ ነው የምትጫወቱባት አይደለም? እኔን አዳምጡኝ። አሁንም እየነገርኩሽ ያለው ጥፋተኛ አንቺ ነሽ። እሺ ለዚህ ለምትጠቀሚው አነጋገር አንደበትሽን በደንብ አስተካክል። እኔ እንደዚህ አይነት ሴት አይደለሁም። ገብቶሻል? እኔ አሁን ሰልችቶኛል፣ ደክሞኛል፣ ሰጥቼሻለሁ፣ እንደፈለግሽ አርጊው። በቃ አይመለከተኝም። ጭራሽ ጠርተሽ የራስሽ ጉዳይ ልትይ ነው። ይኸውልሽ እኔ ጻፍ ሳልፍ አነጋገርሽን አስተካክል። በጣም እየተሳደብሽ ነው። ልሳደብ በቃ የማገጥሽ ሰው ደግሞ መጥቼ ማውራት ነው። ስነ ስርዓት ያዥ። በጣም ክብር ያለኝ ሴት ነኝ። በጣም ገብቶሻል? አሁን ለምትናገሪው ተቀመጭ። እኔ እኮ ምንም አልፈልግም እኮ ገባሽ? ራስሽ እኮ ነው። ግን እኔ እንዴት ነው የኖራችሁት ከአቤል ጋር? በጣም እንዴት ነው የኖራችሁት? ቁሚ ስለወሮሽ ነው። አሳጥሪው። ይኸውልሽ አሁን እኔ የምፈልገውን ነገር ስሚ። እኔ ተረጋግቼ ለማውራት እየሞከርኩ ነው። አንቺ በጣም መስመር እያለፍሽ ነው። በጣም መስመር አለፍኩ አይደል? ደግሞ ደውለሽ ጠርተሽ ደግሞ ልትመችኝም ልትሰድብኝም እኔ እንደዚህ አይነት ሴት አይደለሁም አይደል? ገብቶሻል? አሁንም ቢሆን በስነ ስርዓት አዋሪኝ። ምንድነው የማይሉም ታሰምን ተብራሪላት። እኔ ከዚህ በኋላ እንድትደውልልኝ አልፈልግም። አንተ ለመጨረሻ ጊዜ ንገራት። በቃ ከህይወቴ እንድትወጣልኝ እፈልጋለሁ። በቃ ገባሽ? ከህይወቴ ውጭልኝ፣ እንዳትደውይልኝ። ያንቺን እውነታ ማወቅ አትፈልጊም ነው? ተረት ነው። እኔ ተረት የማምን ሰው አይደለሁም። እንዲህ በይው ገለመሌ በዛ አርገሽ አንቺ አታለሽ እኔን ለመሸወድ ነው የምትሞክሪ። እኔ ደግሞ የምሸወድ ሰው አይደለሁም። አሁን ደግሞ በጣም ሰላማዊ ህይወት፣ የተረጋጋ ህይወት አይደለም። ትዳርሽን አትፈልጊውም ነው? በጣም ትዳሩ የሚፈልግ ሰው እንደዛ አይደለም። እውነታውን ለማወቅ በጣም ነው የሚጠራው። እያወቅኩኝ ለምን ጠይቀሻል? በጠበጣችኋቸው እኮ ለዚህ አበቃችሁ ደግሞ እና አንቺ ነሽ ዋነኛ ምክንያቱ ደግሞ አንቺ ነሽ። ቤቲ ለምን አጨርሽም? አሁን ጨርሻለሁ። ከዚህ በኋላ ከአጠገቤ እንዳትደርሽ። ይኸውልሽ ከዚህ በኋላ አንቺ ከመጣሽ ማለት ነው ሌላ ነገር ውስጥ ነው የምንገባው። ገባሻ?
በጣም ተረጋግተሽ አስቢበት። በቃ ተረጋጊያት በይ አንቺ የተረጋጋ ሰው መስለሽ ማለት ነው። ውስጥ ለውስጥ ነው ሴራሽን የምትሰሪ ገብቶሻል አይደለ? ከዚህ በኋላ ስሚኝ፣ በቃ አዳምጪኝ። አንድ ነገር ስልኬ ላይ ብትደውይ ይሄ ሲም ካርድ ማለት ነው በጣም ብዙ ቤተሰቦችን የማገኝበት ሲም ካርድ ነው። መቀየር አልፈልግም። ካልተመለከተሽ አሁንም እውነታውን እስክታውቂ ድረስ መደወልን አላቆምም። በቃ ምንድነው የምትፈልጊ? አሁን ከዚህ በኋላ እንዳትመጭ፣ በቃ እንዳትመጭ ከህይወቴ ውስጥ አንድ ነገር ንገሪሽ። ለዛ ደግሞ ከዚህ በኋላ ቢመለስ በደም ነው የምንፈላለገው በይሽ። ንገሪው። እንግዲህ ቤተሰቦች እንዳያችሁት ነው። ተረጋግቼ ለማውራት ሞክሬያለሁ። የሚሆን አይደለም። ወንድሟም በጣም እኔ እንጃ በጣም ስድባቸው ከባድ ነው። እኔ እውነትን ይዤ ነው የመጣሁት ለማስረዳት፣ ተረጋግቼ ለመናገር፣ ለማውራት፣ ለማስረዳት እየሞከርኩ ነው። ግን የሚሆን ነገር አይደለም። ያው እንግዲህ ከዚህ በኋላ ደግሞ ምናልባት በሌላ መንገድ እሞክራለሁ። ግን በቃ ከባድ ነው ማለት እኔ እንደዚህ አልጠበኩም። በቃ እሷም ተረጋግታ ምናምን ነበር ያወራችኝ በስልክ ማለት ነው። አጋጣሚ እኔም ወንድሟም እንደሚመጣም አላውቅም። በጣም ነው የሰደቡኝ። ባለፈውን በጣም ብዙ ነገር ተፈጥሯል እና እኔ በማላውቀው ነገር ነው እንደዚህ የሆንኩ ያለሁት። እንግዲህ እንደ ሴት የእሷ ትዳር ሲበተን ማየት አልፈልግም። አቤላም በጣም ጓደኛዬ ነው ብያችኋለሁ። የእነሱ ትዳር እንግዲህ እንደ አደጋ ላይ ሲወድቅ ማየት ስላልፈለኩኝ ነው እንግዲህ ለማስተካከል ነው እየሞከርኩ የነበረው። አይታችኋል እንግዲህ ብቻ በጣም ከባድ ነው እንግዲህ